ሄሎ ኤቭሪዋን ሃው አር ዩ ዱዊንግ? ተመልካቾቼ እንዴት ናችሁ? ሁሉ ሰላም ነው? እኛ በጣም ደህና ነን። ዛሬ ደግሞ በጣም የሚገርም ቪዲዮ ነው ይዘን የመጣ ነው። ማለትም የእንግሊዝኛ ንግግሮችን ከነ ትርጉማቸው። የዛሬዎቹ ንግግሮች ደግሞ በጣም የሚለዩ ናቸው። ስለዚህ እስከ መጨረሻው ማየታችሁን እንዳትረሱ። ስሜ ቲቸር እዩ እባላለሁ ከቤት እንግሊሽ ዊዝ እዩ። እስኪ ተማሪዎቼ ስማቸውን ልጠይቅና በዛው ደግሞ ይነግሩናል ማለት ነው። Okay, what's your name? My name is Kalab. Kalab Habtold. What grade are you, Kalab? I am grade 4 student. Okay, you are a grade 4 student. እንግዲህ ቃላብ ይባላል። የአራተኛ ክፍል ተማሪ ነው። ሁለተኛውን ተማሪ እንደሞ ጠይቀዋለሁ። Okay, what's your name? My name is Nafol Mesfen. Nafol Mesfen. What grade are you? I am grade 2 student. Wonderful. You are a grade 2 student. Okay. What was your name? My name is Nafol Mesfen. Nafol. እንግዲህ ናፎል ይባላል የሁለተኛ ክፍል ተማሪ ነው። ይሄኛው ተማሪ ደግሞ ቃላብ ይባላል የአራተኛ ክፍል ተማሪ ነው። እንግዲህ የምጀምረው ግን ከቃላብ ነው። ስለዚህ ከኔ ጋር ቆይ። ቃላብ የመጀመሪያው ንግግር ምንድነው? It's clean. It's clean. ቃላብ ምንድን ያለን ዛሬ? It's clean. Wonderful. It's clean. It's clean ማለት ንጹህ ነው ለማለት ስትፈልጉ እንደምትሉት It's clean። ተመልካቾች ከኔ ጋር በሉ እስኪ ኢትስ ክሊን። በጣም አሪፍ ንጹህ ነው ለማለት ኢትስ ክሊን እንላለን። እስኪ እኔ ደግሞ አሁን ልጠይቃችሁ ንጹህ ነው ለማለት ምንድን ነው የምንለው? ምን ነበር ያልኩት? ኢትስ ክሊን ካላችሁ በጣም ትክክል ናቸው። እሺ ቃላብ ሁለተኛ I'm cleaning. አም ክሊኒንግ ምንድን ነው ያለው? አም ክሊኒንግ። ተመልካቾች ከኔ ጋር በሉ እስኪ አም ክሊኒንግ። አም ክሊኒንግ ማለት እኔ ምን እያደረኩ ነው? እያጸዳው ነው። እኔ እያጸዳው ነው ለማለት ምንድን ነው የምንለው? አም ከዛ በኋላ ምን ክሊኒንግ ግ ማስቀረት ትችላላችሁ። አም ክሊኒንግ እስኪ ከኔ ጋር አም ክሊኒንግ። በጣም አሪፍ በጣም አሪፍ። አሁን ደግሞ ጥያቄ ልጠይቃችሁ። እያጸዳው ነው ለማለት የሆነ እየጸረኩ ሊሆን እያጸዳው ነው ለማለት ምንድን ነው የምትሉት? እስኪ በጣም አሪፍ አም ክሊኒንግ አም ክሊኒንግ። እሺ ቃላብ ሶስተኛ I'm waiting. አም ዌይቲንግ። ቃላብ ምንድን ነው ያለን? አም ዌይቲንግ። አም ዌይቲንግ ማለት እየጠበቅኩ ነው። ምንድን ነው ያልኩት ተመልካቾች? እየጠበቅኩ ነው። እስኪ ከኔ ጋር ግን አም ዌይቲንግ በሉ እስኪ አም ዌይቲንግ። ምንድን ነው ያልኩት? አም ዌይቲንግ። አሁን ጥያቄ ልጠይቃችሁ ነው። እየጠበቅኩ ነው ለማለት ምንድን ነው የምትሉት? 1 2 3 I'm waiting. በጣም አሪፍ በጣም አሪፍ በጣም አሪፍ። ኦኬ ኔክስት I know you. I know you። እቺማ ቀላል ናት። እቺ በጣም ቀላል ናት። I know you በሉኝ እስኪ አውቃለሁ። እኔ አውቃለሁ ለማለት አውቃለሁ እኔ አውቃለሁ ለማለት I know you በሉ እስኪ ተመልካቾች I know you። I know you. What? Do you know me? ታውቀኛለህ ለማለት ስትፈልጉ ደግሞ Do you know me በሉኝ እስኪ Do you know me? Do you know me? Yes, I know you. አውቃለሁ I know you. I know you ማለት አውቃለሁ ማለት ነው። በጣም አሪፍ ነው ተመልካቾቼ። እስኪ እኔ አውቃለሁ በሉኛ። አውቃለሁ አንተንም ማስተር አንተን ቲቸር አውቃለሁ። ከዛስ ምን know you. Okay, next ቃላብ I respect you. I respect you. ምንድን ነው ያለው ቃላብ? I respect you. I respect you ማለት ደግሞ አከብርሃለሁ። Oh, I respect you በሉኝ እስኪ I respect you አከብርሃለሁ ለማለት I respect you እንላለን። አከብርሃለሁ አከብርሻለሁ። እስኪ ተመልካቾች ምን የምትሉት? አከብርሃለሁ አከብርሻለሁ ለማለት I respect you ምን የምትሉት? I respect you። በጣም ጎበዞች በጣም ደስ ይላል በእውነት። ኦኬ አሁን ደግሞ ቃላብ ጨርሷል። ወደ ሁለተኛው ተማሪ እናልፋለን። እሱ ደግሞ የሚገራርሙ ንግግሮችን ነው ይዞልን የመጣው። እንግዲህ በጣም ተማሪዎች ከዚህ ወደዚህ እየሄዱ ነው። እንደተመቻችሁ ተስፋ አደርጋለሁ። እንቀጥላለን። እሺ ናፖሊዬ አንተ ደግሞ ምንድን ነው የምትለን? የመጀመሪያው ንግግር Have a nice picnic. Have a nice picnic። ምንድን ያለን? Have a nice picnic መልካም ሽርሽር ለማለት Have a nice ፒክኒክ። ከኔ ጋር በሉ እስኪ ተመልካቾች Have a nice ፒክኒክ እንላለን። Have a nice picnic ፒክኒክ ማለት ሽርሽር ማለት ነው። Have a nice picnic እንላለን። Have a nice picnic። በጣም አሪፍ። ኦኬ ቀጣይ Have a nice weekend. Have a nice weekend. Have a nice
weekend መልካም ቅዳሜና እሁድ ይሁንልህ ለማለት have a nice weekend ዊኬንድ ማለት እንግዲህ ቅዳሜና እሁድ ማለት ነው አንድ ላይ እሺ የሳምንቱ የመጨረሻ ቀናቶች ቅዳሜና እሁድ ሁለቱ ሰንበቶች ዊኬንድ ይባላል ስለዚህ መልካም ቅዳሜና እሁድ ለማለት have a nice weekend ምንድነው የምንለው have a nice weekend እንላለን በጣም አሪፍ ኔክስት have a nice journey have a nice journey ምንድነው ያለን have a nice journey have a nice journey ማለት መልካም ጉዞ እንደውም have a nice voyage ይላሉ አንዳንዶች have a nice trip ይላሉ አንዳንዶች have a nice journey በልስኪ ከኔ ጋር have a nice journey መልካም ጉዞ ይሁንልህ ለማለት have a nice journey እንላለን next have a nice examination yes have a nice examination መልካም ፈተና ለማለት have a nice examination ምንድን ያልኩት ተመልካቾች have a nice examination እንላለን መልካም ፈተና ለማለት ምንድነው የምትሉት ምን እስኪ አንብቡ have a nice examination በጣም አሪፍ ነው ኦኬ ኔክስት have a nice lunch ምንድን ያለ have a nice lunch መልካም ምሳ ለማለት have a nice lunch እንላለን እስኪ ተመልካቾች ድገሙ ከኔ ጋር have a nice lunch በዚህ አጋጣሚ ላንች ምሳ ነው አይደለም ስለዚህ have a nice ከዛ ምን lunch have a nice lunch ቁርስ ብሎ የሚባለው እስኪ ቁርስ ብሎ የሚባለው breakfast ብሎ የሚባለው breakfast መልካም ቁርስ ለማለት ደግሞ have a nice breakfast እንላለን እራት ደግሞ ዲነር ነው የሚባለው have a nice dinner መልካም እራት ለማለት have a nice dinner ማለት እንችላለን ጨረስካለ እንግዲህ ተመልካቾቼ ሁለቱም ተማሪዎቼ ጨርሰዋል ይሄ ቪዲዮ ከተመቻችሁ like subscribe በማድረግ ዩቲዩብ ይህንን ቪዲዮ ለሌሎች እንዲያደርስልን እንድትረዱን ለምናችኋለን ኦንላይን ላይ ግን መማር የምትፈልጉ ልጆች በኦንላይን እንግዲህ እዚህ ጋር ባሉ ስልክ መደወል ትችላላችሁ ሌሎች የኛን ቪዲዮ ማየት የምትፈልጉ ከሆነ እዚህ ጋር አለላችሁ እነዚህን ቪዲዮዎቻችን ማየት ትችላላችሁ በጣም በብዙ ትጠቀማላችሁ thank you so much bye